ስለዚህ ይህ ነው ወደ መስቀል ወጣ። መስቀል ሲወጣ ባህሪ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይችልም። ባህሪ ሰብ የለም አይባልም። ይህ ከሌለ መሞት የለም። ተዋህዶ ያስፈልጋል። አለቀ። ይሄ ነው። ስለዚህ መስቀል ላይ የወጣው ባህሪ እግዚአብሔር ባህሪ ትስብእትንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል፣ እሱ አንዱ ደምም ይፈሳል። እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል ማለት ነው። ለዛ ነው ከራሱም ጋር ከአባቱም ጋር አስታረቀን ማለት ነው። ወኮነ አራቄ ለሐዲስ ኪዳን፣ ቅዱስ ኤፍሬምም ለሐዲስ ኪዳን አስታራቂ ሆነ ይላል። አስታራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት ሙተው ነበረ በግፍ። እነ አቤል ሙተዋል፣ እነ ዘካርያስ ሙተዋል፣ እነ ኢሳይያስ ሙተዋል። በግፍ የሞቱ ነቢያት ነበሩ። የነዛ ደም ዓለምን ሊያድን አልቻለም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳን ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባህሪ እግዚአብሔርን የተዋሃደ ደም ስለሆነ። ታራቂውም አካል እሱ ስለሆነ ይህን ነው እስመ ብዙሃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘ ክርስቶስሰ አድኃነ ዓለመ። ሊቁ ቅዱስ ቄርሎስ ብዙ ነቢያት ሞቱ፣ ብዙ ጻድቃን ሞቱ አለ። ከክርስቶስ በፊት ስለነበሩ ነቢያትና ጻድቃን ሞት ሲናገር ያ ሞታቸው ግን ዓለምን አላዳንም ማለት ወአልቦ ዘበቋ ሞቶሙ ነው የሚለው። ሞታቸው ዓለምን ለማዳን አልጠቀመም። በሲኦል ተግዘው ለነበሩ ነፍሳት ነፃነትን ሊያውጅ የቻለ የአንድ ነቢይ ሞት እንኳን የለም። የክርስቶስ ግን አለ ዓለምን አዳናል። በቃ ለምን? መለኮታዊ አካል ስለሆነ በመስቀል ላይ የዋለው። ይህንን ነው ቤተክርስቲያናችን አስታራቂ ነው ስትልም ማዕከላዊ ነው ስትልም እግዚአብሔራዊ ባህሪና ሰብአዊ ባህሪ የተዋሃዱለት አንዱ ክርስቶስ እሱ በመስቀል ላይ መዋሉ ዓለምን ያዳነ ማለት ነው። ታዲያ ሊቁ ቅዱስ አትናቴዎስ ይህንን በተመለከተ አምላክ ከሆነ ብቻ ከሆነ እንደምን ተሰቀለ፣ ሰው ብቻ ከሆነስ እንደምን አዳነ ይላል። ስለዚህ አምላክ ቢሆን ያድናል፣ ሰው ቢሆን ደግሞ ይሰቀላል። ሰው መሆኑ ለመሰቀሉ፣ አምላክ መሆኑ ለማዳኑ ግልጽ ሆነ ማለት ነው። ስለዚህ አምላክነት የሌለበት ሰው ብቻ ከሆነ ሩቅ ቢሲ አያድንም፣ ነቢያትም ሙተዋል። አይ አምላክ ብቻ ነው ከተባለ ደግሞ አምላክ አይሰቀልም እንላለን ማለት ነው። ሰው ብቻ ከሆነ አያድንም፣ አምላክ ብቻ ከሆነ አይሰቀልም። ስለዚህ ይሄንን ነው ነቢያት ሐዋርያት በሙሉ ሲገልጹ የመጡት። ነቢያት አስቀድሞ መከራውንም ግፉንም ሲናገሩ ነበር፣ ሐዋርያትም እንዲሁ አስተምረዋል እና ይሄ ነው